ታቆኛላችሁ እንግዲህ በጣም በብዛት ማለት ነው። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔስ ግድ የለኝ ባልዋልኩበት የስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ ቸኮሌት ተገዝቶልኛል። በገብርኤል ጆ ማን የመጣ ጆ በእግዚአብሔር ማን የመጣ እንግዲህ ሁላ ይወራ እስቲ በእግዚአብሔር እስቲ በማርያም ማን ናቸው? ታውቃቸዋለህ? ያቺ ልጅ ነች። ማን ነው? በእግዚአብሔር እነሱ ናቸው። ጽጌ ነገርኩሽ። እንዴት መጣ ወደዚህ? ለምን አልደወልክልኝም? ስልክ አታነሱ። ሌላ ነገር መስሎኝ ነው። ወይኔ ጉዴ! ለምንድን ነው እንደተብላችሁ እንትን አንቺ ምን አባሽ ሆነሽ ነው? ምንድን ነው የምትፈልጊው? ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ሃይ ሃይ የኔ ውድ ቤተሰቦች፣ የኔ እንቁ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬ እንግዲህ እስከዛሬ ድረስ በጉጉት ስጠብቁት የነበረውን የኔን ደስታ የምታዩበት ቀን ነው ብዬ አስባለሁ። ያው እንደምታዩት ቆንጆ ሆነሽ ነው፣ አምሮብሽ ነው፣ አንቺ ደስተኛ ስትሆኚ ነው ማየት የምንፈልገው፣ አምሮብሽ ነው ማየት የምንፈልገው ያላችሁ በጣም ብዙ ሰዎች አላችሁ። የእናንተን ቃል በማክበር ጸጉር ቤት ነው ያልኩት ማለት ይችላል። በቃ በአጠቃላይ ጸጉር ቤት ለእናንተ ብዬ ነው ያልኩት እና ልክ መጨረሻ ላይ በቃ ብዬ ነው እንደዚህ ወጣሁት ማለት ነው ጸጉር ቤት እና ቤተሰቦቼ ዛሬ እንግዲህ እምር ብዬላችሁ ድምቅ ብዬላችሁ የመጣሁት እንዴት ናችሁ የኔ ቤተሰቦች የኔ ፋሚሊዎች ብለድ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ቤተሰቦቼ ዛሬ እንግዲህ በጣም ደስተኛ ሆኜ መጥቼላችኋለሁ። ዛሬ እንግዲህ የተለየ ነገር ልናሳያችሁ ነው እኔና ያቡ ማለት ነው። ዛሬ እንግዲህ እዚህ ነው የተቀጣጠርነው። በጣም አሪፍ የሆነ ቤት ምሳ ልጋብዝ ነው። አንዴ ከስር ጭብጨባ ይኖራል ጋይስ። ቴስኩ ጭብጨባ እንዳይረሳብኝ አደራ። እና ቤተሰቦች እንግዲህ ተመልሰን መተንላችኋል። ዛሬ እንግዲህ የምንገባበዝበት ቀን ነው። ብዙ ነገሮችን አሳልፈን ዛሬ እንግዲህ እዚህ ላይ ደርሰንላችኋል። እዚህ ላይ መተንላችኋል። ሰሞኑን የተፈጠረውን ነገር እንግዲህ አይታችኋል። በጣም የሚያስጠላና የሚደብር ነገር ነው የተፈጠረው። አሁንም ቢሆን ይሄ ነገር ሊለቀን የማይችል ነገር ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ለመጨረሻ ጊዜ ማስተላለፍ የምፈልገው ነገር ምንድነው? እኔና ያቡ አብረን እንዳንሆን የምትፈልጉ ሰዎች አላችሁ፣ በጣም ብዙ ሰዎች። ያው ኢንፎርሜሽኑ አለን፣ ግን ደግሞ እናንተ እንደዚህ ያያችሁን ርር ትላላችሁ ብዬ ነው ማስበው። መቼም ቢሆን እነሱ ለመለያየት የምትሞክሩ ሰዎች መቼም ማይሳካላችሁ መቼም ማለት ነው። ይሄን ነገር ልናገር እወዳለሁ። እኔ ምን አይነት ሴት እንደሆንኩኝ እንግዲህ ራሳችሁ ታውቁታላችሁ። ራሳችሁ እንደዚህ ያላችሁ ሰዎች ራሳችሁ ታውቁታላችሁ ስለኔ ማንነት ማለት ነውና እንግዲህ እኔና ያቡ ለመለያየት በጣም ብዙ ነገሮችን ፈንቅላችኋል፣ ብዙ ነገሮችን አድርጋችኋል። ከዚህም በኋላ ብዙ ነገሮችን ታደርጋላችሁ ብዬ አስባለሁ። አንዳንዴ የሰው ልጅ ጋይስ እድሜ ከእድሜ ላይ ሲጨምር ከዛ ሲመሽ ሲነጋ በጣም ብዙ አዳዲስ ነገሮች ይፈጠራሉ አይደለ? እና በዛ ውስጥ ደግሞ እኔ ብዙ ሰው ታዝቤበታለሁ፣ ብዙ ሰው አይቼበታለሁ። ጥሩን ከመጥፎ የለየሁበት ጊዜ ነው ብዬ ነው የማስበው። ግን እግዚአብሔር ይመስገን ድል አድርጋችሁ አሸንፋችሁ ስትወጡ ከእናንተ በላይ ጠንካራና ከእናንተ በላይ ጀግና ሰው አይኖርም ማለት ነው። እግዚአብሔር ይመስገን እንዳልኳችሁ ነው። እድሜ ላይ እድሜ፣ ጊዜ ላይ ጊዜ ሲጨምር ሲመሽ ሲነጋ በጣም ብዙ ነገሮች ይፈጠራሉ። ትናንቴ ብዙ የሰራዋቸው ስህተቶች ዛሬ ላይ እንደ መግረፍ አድርገው ትንሽ ቆንጠጥ እያደረጉኝ ነው ብዬ አስባለሁና ትናንትና በነበራችሁ ህይወት ከማንም ጋር ያው የሆነ ሪሌሽንሺፕ ሲጀመር ይሳካል ብላችሁ ነው የምትጀምሩት። ካልተሳካም እንግዲህ አልተሳካም ብለን ሌላ ምዕራፍ እንቀጥላለን ማለት ነውና ግዴታ አይደለም ከአንድ ሰው ጋር መሆን ግዴታ አይደለም። ግዴታ የለብኝም ይሄን ነገር የማድረግ ግዴታ የለብኝም። ገባችሁ አይደለ? ሶ ዛሬ ላይ ምርጫዬ መርጬ እዚህ ጋር ነው ያለሁት።
በጣም በቃ ያለሁበትን ነገር ወደዋለሁ። ኢንጆይ እያደረኩ ነው። እኔን እንደምታውቁኝ ኢንጆይ ማድረግ፣ መሳቅ፣ መጫወት፣ መቀለድ ያንን ዓለም ብቻ ነው የምፈልገው። ያንን ዓለም ብቻ፣ ሌላ ዓለም ማየት አልፈልግም። ሌላ ዓለም መስማትም አልፈልግም። እግዚአብሔር ቢልልንና ሀገራችን ደግሞ ሰላም ብትሆን ሁሉም ሰው ሰላም ሆኖ ቢኖር ባይ እኔ ደስታውን አልችለውም። እውነቴን ነው የምላችሁና ሁላችንም እንግዲህ ደስታ የምንፈልግ ሰዎች ነን። ሁላችንም እንፈልጋለን። ማንም ከማንም ይሄ ነገር ሳይፈልግ ቀርቶ አይደለም። ሁሉም ሰው ይፈልጋል። ግን ሰምታይምስ አንዳንድ ሰው ጸብ የሚፈልግ ሰው አለ። ይሄ መጣላት መደዋደብ ብቻ የሚፈልግ ሰው አለ። እኔ ደግሞ ለዛ አይነት ነገር አልታደልኩም፣ አልፈልገውም ያንን ነገር። ህይወት እንግዲህ መርጣችሁ ነው የምትኖሩት አይደለ? ሶ እኔ የመረጥኩት ደስታዬን ነው። እኔ የመረጥኩት ሰላሜን ነው። ገባችሁ አይደለ? ሶ እዚህ ጋር ሰላም የሚሰጣችሁን ደስተኛ የሚያደርጋችሁ ሰው እያለ ሌላ ቦታ ሄዳችሁ እንግዲህ ባህር ማዶ እንትን አትሉም። ይሄ አትፈልጉም። ግዴታ አይደለም ይሄ እንዴ ልበላችሁ፣ ሁሌ እየተንጫጫችሁ ሁሉ ጊዜ እየተደባደባችሁ መቀጠል ግዴታ አይደለም ነው የምላችሁና እኔ በጣም የምወደው ሰላም ነው። እኔ የምወደው ደስታ ነው። ሁልጊዜም ስኬት ነው። ጠንካራ ሰራተኛ መሆን፣ የተሻለ ጽጌረዳ ማየት፣ የተሻለች ሴት መገንባት፣ ጠንካራ ሴት መገንባት ነው የኔ ህልም። ሶ ያን ነገር እያደረኩኝ መቀጠል የምፈልግ አይነት ሴት ነኝ። ታቆኛላችሁ እንግዲህ በጣም በብዛት ማለት ነው የኔ ቤተሰቦች ረጅም በኢየሱስ ስም ልቤ ቀለጠና ያራ የኔ ቆንጆ አይ አንቺ እንዴ ስቅ ብሎ ነው ቸኮሌት ተገዝቶልኛል። ኦሪጂናል ቸኮሌት የምትወደውን ቸኮሌት ጋይሶች። አይ እንዴት ነው? ተመለስን እኮ በቃ ጭቅጭቅ እኮ ቀረ እኮ ፍቅሬን መልሻለሁ። በዚህ በኋላ ኖ ሞር ጭቅጭቅ ማለት አልቻልኩም። አይ በቃ የኔ ጣፋጭ እባክሽ ብቻ ደስ አይልም? የምትወጂው ቸኮሌት እኮ ነው። ዋው ፒንክ ታውቃላችሁ? አሽተሽ እንደ ኦሪጂናል ነገር የተቀባው ዝም ብሎ መሰለሽ እንዴ? እንዴት ናችሁ? በእናታችሁ ዛሬ ከባድ ቦታ ነው ቡክ የተደረገላት። ከባድ ቦታ ቡክ የተደረገላት ዛሬ ቴላቴሊ ጋር ቆዩ እራሱ የተገናኙ ትጋበዣለሽ። የኔ ቆንጆ ታባሽ ነው የሚያማርብሽ ዛሬ። ያው ሞክበል ያቅሜ ነው። እንደዚህ ማማር ምንድን ነው? ያ እንደዚህ ነው በቃ እንደዚህ ነው በቃ። ታንክ ዩ እንደሆነ ምን ያህል ናፈቁሽ? በፐርሰንት እሺ፣ በፐርሰንት ወደ 1.0000000 ማለት ኮማ 000 ማለት ሚሊየን ማለት ነው። በሚሊየን ማለት አንቺ እኮ አታቅልጣት እኮ በእናትህ ያ ቡዬ ወይ የኔዎች ደስ ይላል ማለት ደስ አለችም። ወደዚህ በጣም ያ ቡዬ ወይ ምን እየቀበላችሁ ነበር ከቤተሰቦች? እናንተ እንዳትናገሩ ዝም ነበር። ደርስበታለሁ በዛው አይደለም እያወራ ነበር ስላንተ። እሺ ሰሞኑን ስለተፈጠረው ነገር አማን ትንሽ አማን ያው እንግዲህ የኔ ፋኖች ታውቃለህ፣ ሴቶች ይበዛሉና ሀሜተኞች ናቸው። ታማላችሁ በኔ ነው የወጡት። በቃ እናማለን ቁጭ ብለን ቡና ያቀረን። ቆይ ጋይስ እኔ አሁን ምን አሰብኩኝ መሰለክ? ያቡ ሰሞኑን እኔ ቤቴ ቡና እኔ ቤት ነው የምጋብዝ። ኧረ እኔ ቤት እምቢ እንዳትል ባይዘው ማለት ነው ጋይሶች። እኔም አዲስ ቤት ተከራይቻለሁ። ከዛ ትናንትና ደውላ ምትለኛለች እኔም አዲስ ቤት ተከራይቻለሁ ማን ከማን ያንሳል አትለኝም። እኔ እኮ ለእሷ ኦሪጂናል ለእሷ ብቻ የምተኛበት አልጋ ካዘጋጀው በኋላ እኔም እኮ ለአንተ የሚሆን አልጋ አዘጋጅቻለሁ። እሺ አንድ ላይ ምንድን ነው የምትይው? አሁን እዛና እዛው ድጋሜ ልታሯሩጠኝ እኮ ነው። አያችሁ አይደል? ባይዘው ብቻ መኖር ጀምራለች ለማለት እና ቤተሰቦች ያው እንግዲህ አይ ቤቴን ትመርቃላችሁ እናንተ
and you የእሱንም ትመርቃላችሁ የኔንም ቤት ትመርቃላችሁ። በቅርቡ እንግዲህ ገስት አስገባችሁና ሁላችንም ቡናችንን እየጠጣን ነጠላ ለብሼ እሺ ወይ ጉድ ባብ ነገር ያለ ወራችን እናውራለን። I promise you guys ያው እንግዲህ ሁለት ቤት ከምንከፍል ጠርቀምቅም አንድ ላይ ብናረገው ለወጭም ለምኑም እንዴት ነው? አይ ላስብበት ምን ያመዳፋት ነው የሚያቋል አይ ሲሪየስ ላስብበትና ይሻል። እሺ ምን ያደርጋል? አመት ኖ አመት ሳይሆን ያው እንግዲህ ያለ አይደለ ትንሽ እንጂ ይላል ሲነጋ ምናምን እንደዚህ ባይሽ ተኝተሽ ምናምን ሲነጋብሽ ባይሽ ሲመሽ ቡና ያፈላሽልኝ ጋቤ ለብሽ የሆነ ቆሎ ነገር እንደዚህ አድርጊ ሳንጂ ያልኩኝ እንደዛ ማይ ጋድ መቼ ነው ዛሬ ነው ነገ ነው አይ በክብር በወግ በማረግ ሽማግሌ ተልኮ ምን ወጪው ለደከመህ አሉ ቤተሰቦቻችን አሉ። አይ ይከበራል ተነግሮኛል በውስጥ ከበር ይደረጋል። አዎ እናንተ ብቻ ያው ብቻ ሽማግሌ ለመላክ ያብቃው እንጂ አንዱ ከዛ ከሽማግሌው የሚያዘጋጁታል ነው። ሽማግሌው ብቻ አንታሽ አዘጋጅላችሁ ሌላው ነገር ከቨር ይደረጋል። ምንም እንዳታስቡ። ማሻአላህ እልኳለሁ ምንም ጭቅጭቅ ያስፈልግ ካለን ነው እንዳታስቡ። አንቺ ብቻ ሬዲዮን ሽበትን ቀን ብቻ ነገር እኔ እንግዲህ ያው ተማክረን መቼ እንደሚላክ እንማከርበታለን። ጋይስ መቼ ነው የሚላከው? ምን ልልበስ? እሱስ ምን ይልበስ? ቤተሰቦቼ ጋር ስንት ሽማግሌ ይላክ? ስንት ነው የምትፈልጊው ናቸው? እኔ ባለፈው ነገር ያለው 80 ብያለሁ። እንደዚህ ተንጋግቶ ከዛ እዛ ድረስ 80 ሽማግሌ ያለው ይፈለጋል እንዴ? እና 80 ሽማግሌ ትይዛለህ አንተ። በሬውን ለነሱ ተው። ትልቅ ይሁን አበባ ከዛ በግ አይደል? አዎ በግና አበባ አንተ ብቻ ምስኪን ማለት በሬ ምናምን ብላካችን ጎልዳችን ይዘን ይያልን ከዛ ዛ ሰክረን አስበዋል። ሽማግሌዎቹ ሽማግሌዎቹ እዛ ቁጭ ብለው ማለት ነው። ስማ ሽማግሌዎቹን ቁጭ በሉ እንላቸውና ልጃችሁን ለልጅኛ ቅምቅም ማድረግ ግን የሰርጋችን ቀን ይመስል ማለት ነው። ረጅ በጣም አኳርዶ ይመስለኝ ሰርግ ላይ ቁጭ ብሎ ሰው እንዳለ እየጠጣ አንቺ ቁጭ ብለሽ አረ እንደዚህ ማለት አብረን ገዛት አንተ ተጋባዥ ጋር ሄደክ እንጂ እግዚአብሔር የሰቀቀኝ እንደዚህ ቁጭ ተኮፍሽ ምናምን ነው የተናጁ ደን አለ እኔ እዛ ጊዜ እንደዛ ማለት አለብክ። እኔ አሁን ላበላም ነው መሆኑ ሜካፕ ምናምን ይኖረኛል። ስለዚህ ይልካ ከሚዜዎቻችን ጋር ምናምን ኖ ወደ ላይ ምናምን አረ እንደዛ መሆን የለበትም ጭራሽ። ይልክ ልንገርክ ገባን አይደል? ሚዜዎቼማ ብዙ ናቸው። ከነዛ ውስጥ ራሱ ማን እንደሚመርጥ አላውቅም። ስለዚህ አሁን ስማቸውን መጥቀስ አያስፈልግም። ያው ፊት ለፊት የሚሆኑት በቁመት ስለሆነ ቤዛ አንደኛ ነው። ቤዛ አንደኛ ነው በቁመት አጭር ስለሆነ ማለት ነው። እዚህ ጋር ምናምን ናት በነገራችሁ ላይ ቤዛ። አረ አባ ወጥተኝ ነው እንደዛ ያሰብነው እንግዲህ እንደዛ ያሰብነውና ኦ ማይ ጋድ ግን ያን ቀን ግን ናፍቀዋለሁ በእውነት አይ ናፍቀዋለሁ። አረ አፈርሽ ወይኔ ዛን ቀን እኔ በጣም ላበላብ መሆኑና እግዚአብሔር እውነት ሶ እንትን አይደለም ምን ይሄ እንደዚህ ምናምን አይደለም ኩስታፍ ፋኔን ይዛለው እዚህ ጋር አረ ስራመድ ራሱ እንደዚህ በስሎ በጣም አቋርጥ እኮ ነው እንደዛ ነው መሆን ያለብን ለአንድ ቀን ሰሚናን ነገር ልንገርሽ እዛ ሰርጋችን ላይ ቁጭ ይላል በእውነት ነው የምነግርሽ በጣም የሚያስጠላኝ ሙሽራ ላይ ብዙ ጊዜ ሰርግ ይጃሉ ሲያሳዝኑ ሙሽሮች እኛ እዛ ከስር ቁጭ ብለን እንቀመቅማለን እሱ እናላ ወይ ብሬ ቴክስት አደረገልኝ አንዱ ፍሬንድ አፈርጠጣ እኔ እዚህ ቀጠላለሁ አንተ እዛ ተጣጣ ወይ ብሬ ምናምን ያደረገኝ ከዛ ባረግ ደብቀን ኩርሰል እና ላወራው መስዬ ሂጄ አንዴና እንዴ እንደዚህ ጅብ እኔ መጠጣት አለብን አንቺ ሰው ካይን መኪና ውስጥ ሊሞዚን ውስጥ ማለት ነው ሰው አይን ገባሻ ሻት ብዬ ማለት ነው ሊሞዚን ውስጥ ቅምቅም እናደርጋለን አስበዋል በቪዲዮኝ አቲም እንደዛ እኮ ሞቅታ እኮ ነው እናት መስከር እኮ አይደለም ግን ጀስት ቺል እንድታረግ የለም ከዛዛ ሲባል ባብረ ስማ አስበው
በዚህ ልስማ እኔ መጠጣት ግዴታ እኔ በጣም ከጠጣው ማለት ነው የሚያደርገኝ እና ያውቃል አይደል እንዳለው ነው አይልክ ለምሳሌ ሊሞዚኑ ከፈትከው እሺ ከፈትኩ ሰክረሻለሁ ሰክረሻለሁ አትሰክሪም እኔ ማርያም ነገራ በሁለት ነው የምሰክረው እሺ ሰክርሽ እንደዚህ ቢወጥቼ ማለት እሱማ ኖርማል ነው እሱ ኖርማል ነው እኔ እንደዚህ ብዬ በሰከረሽ ማለት ነው ምን እንደምታደርግ ንገራችሁ ሰከረሻል ከሚዜዋ ጋር ለምን አንድ ላይ አትሆንም በቃ ማሬ ነይ ቦታ ልቀይርሽ ሚዜዋን ከሚዜዋ ጋር ጀመርክ በቃ አይቃኔም ድሮ ማቋለው ብለህ ነው እስከዛው ሙሽራ የቀረሰ ተራራጥ እንደውም በወንድ ሙሽራ የቀረሰ ተደርጎ ስለማይታወቅ የመጀመሪያ ስትሆናለህ እንደዛ ታረጋው አንድ ስቀምስ ለምን አትሄድም ወይ ተመጪ ትላታለች አይ ናመሪ መቀነስ አለብኝ ናመሪ መቀነስ አለብኝ ብቻ ነው ባህሪሽ የሚያስጠላው ሌላው ሰላም ነው ያው እኔ እኮ ስለምቀና ነው የሚቀና ሰው ደግሞ ስለምወድ አይደል መቀናት ደግሞ ያው ገባታ የሚቀናበት ሰው አለ የማይቀናበት ሰው አለ እንዴት አንተም በደንብ የሚቀናበት ሰው አብረን ጠጣ ምን እናደርገው ነው ያልኩኝ ምን አገባኝ ታዲያ ሌሎች ቢሮ ሮጡ ቢያዩ እናንተ ሲያዩ እንደዚህ እኮ ነው እንደ ሰጎን እንቁላል ነው እኔ ደግሞ የምፈልገው ምን ታውቃለህ እንደዚህ እንደ ምንድን ነው የሚባለው እንደ ፈረስ ልጓም እንደዚህ እንዲደረግ ይፈልጋል እንደዚህ ወደዚህ ማየታችን ጽጌ ስትባል ከዚህ መጣስ እንደ ጠበብ ነው ገባች ይሄ አሁን ሰፋ ጋር ጠበብ አድርገን እንደዚህ ነው ወገር እንጂ ነው አይሆንም አይ ለማንኛውም በጣም ምናፍቀዋለሁ ነው ማለት yes በጣም እኔም በጣም ነው ምናፍቀው ለመናገር አዎ ሰው ዛሬ ለምን አንሰክርም አይ እኔ ልስከር አንተ ጠብቀኝ እሺ እኔ እኮ ምንም አንቺ እስከምትሰክሪ እኮ እኔ በጣም አልሰክርም ማለት ነው። ኧረ አይሰክርም። ቀይ ሰው አይሰክርም እንዴ ጋይስ? ያልገባኝ ነገር ቀይ ሰው አይሰክርም ነው ወይ? ምንድነው? ምን ሆነ ነው? በገብርኤል ጆ አላስተረፉኝም። ማነው ወይኔ ነው እኮ እራሱ ልክ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ ዳኪም ቤት ልጅ ነው። ቆይ እንዴት እዚህ መጣሽ? እዚህ እንደምትሆኑ ገምቼ ነው። ማን ነው የመጣው? በእግዚአብሔር ማን ነው የመጣው? እግሬ ሁላ ይወራ። በእግዚአብሔር እስቲ በማርያም ማን ናቸው? ቤታቃቸዋለሁ። ያቺ ልጅ ተነች። ማን ነው? በእግዚአብሔር እነሱ ናቸው። ጽጌ ነገርኩሽ። እንዴት መጣ ወደዚህ? ለምን አልደወልክልኝም? ስልክ አታነሱም። ሌላ ነገር መስሎኝ ነው። ወይኔ ጉዴ። አይዞህ። ከማታ ጀምሮ እኮ እኔ ቤት እየመጡ ሲያንኳኩ ሲያስፈራሩኝ ገምቼ ነበር እንደዚህ እንደሚያደርጉኝ። ቤት ድረስ መጡ እንዴ? አዎ። ማን ናት? ቤታቸው አታውቅም? ኧረ አላውቅም። እነ ማዘር ቤት ነው ያደርኩትኝ። ማታም ሲንኳኳ በእነ ማዘር ስልክ ሲደወል ምናምን ነበር። በእግዚአብሔር ዶ በማርያም አይዞህ። በእግዚአብሔር እሺ። እኛ መኪና አጋጣሚ ሱቅ ለመምጣት ሱቅ ለመውጣት ስል ነው የቀጠቀጡኝ። 3 ልጆች እና ታዲያ ቢያንስ ሐኪም ቤት ይዘው አትሆንም እንዴ? አንመጣም እኛ ነበረ ጆ ስልክ አላነሳ አላችሁኝ። እስቲ ማን ነው? እሺ ወይኔ ጉዴ። ፊት አላስተረፉም እኮ ቆይ እዚህ ጋር እኮ ቆስለሃል በጣም ጆ። በእግዚአብሔር ጆ ጠጣሽ። በእግዚአብሔር እሺ። ማን ነው? ለምን ማንነቱን ለኛ አልነግረንም? ማናችሁ? አታውቃቸውም? በስልክ አላውቅም። የተደወለበትን ስልክ ስጠኝ እስቲ። ስልክ ሲደወል አድርገናል ሲሉ ብቻ ነው የሰማሁት። እስቲ በእግዚአብሔርን በል። እግዚአብሔር ወይኔ በእግዚአብሔር ማናችሁ? ያቺ ልጅ የምታደርገው እንደዚህ ይላቀም
አልኩም ጆ በቃ እንሂድ በቃ እሺ እንሂድ። ቆይ ትንሽ ልረጋጋ። ሐኪም ቤት ይዤ ልሂድ። እንዴት አንተ ልጅ ሆነ ትመጣለህ? አሁንም የግዴታ ይሄ ነገር አፕን ያደርገው ማታ ነው ወይስ ጠዋት? ወይኔ ጉዴ ፈላ። ማታ ነበሩ ቤት? ማታማ አቤት ሲያንኳኩ ለፋዘር ደውዬ መጥቶ መኪና ቤት ወሰደኝና ማዘርጋ። እሺ ከዛ እዛ አድሬ ጠዋት በቃ ሱቅ እኮ ነው አንድ አፍታ የወጣሁት። እና ሐኪም ቤት ነበርክ እና ለምን እዛው አልሆንክም? ምን አይነት ጣጣ እናንተ ላይም ሲስቱ እኮ ነው ደውዬ ማንም ያነሳ የለም ነው የመጣው። ማን አባቱ ነው እኛ ላይ የሚዝተው? ስልኩን ማን ነው? ለምን ነው አንተ ማትነግረኝ? ማን ነው? ስልካቸውን ተቆም። ስልክ ማለት ነው። በምን ስልክ ነው የደወሉት? ስልክ ነው ስልክ ታሪሻለሁ። ስልክ ወስዶብሃል? ኧረ የኔንማ ወስደው ሰበሩት። በሳፋሪ ከደወሉ ብቻ ነው የማይገኘው። በኖርማል ከሆነ ይገኛል ማለት ቴሌግራም ላይ እስቲ ይሄ ነው እንዴ? ሳፋሪ እኮ ነው። ሳፋሪ ነው። ሌላ ስልክ ሳልደወሉ አልደወሉም። እኔ ከፕላን ጀምሮ ይኸው ምንም አላነሳሁኝም። ይሄ ነው ቁጥሩ። ደውሎ ሳፋሪ ስለሆነ ቴሌግራም ላይ ምንም ፎቶአቸው ማይረግ አትደውል። ለማንኛውም ያሳውቃ እንዴ? ቆይ እንዳትደውል። ቆይ አትደውል እኮ ታዲያ እኮ እኛ ነው የሆነ ነገር እናደርጋለን። አንተ ደውለህ ደግሞ ጭራሽ ያለንበትን ማሳወቅ ነው። እረፍ። ቆይ አባታቸው ምንም አያመጡም። እሱማ ቆይ እስቲ ቆይ እኛ ቆይ አንድ ጊዜ ቆይ ደውልሽ ቆይ አንዴ ጽጉኖንሽ ነው። ወይኔ በእግዚአብሔር አንተ እንዴት ዛሬ እንዴት ትችለህ መጣ? እንዴት ሆነ መጣህ? ለኛ ለመናገር ይሄ ሁሉ ነገር እኔ እኮ በኋላም ደውልልህ ነበር ለሌላ ነገር ስለመሰለኝ ነው። ወይኔ በእግዚአብሔር እኔ ማትላንት ከዚህ በኋላ አንገናኝም በታችን ውስጥ እንዳትመጣ ስላላችሁኝ በቃ በዛ ተቀይማችሁ ማታነሱ ነው የመሰለኝ። መድኃኒዓለም አልሞባቴ። ወይኔ ቀስ ይሄ ግሽልጥ ነው። ጆሽ አሁን መኪና ላምጣ እንሂድ። እሺ የነሳል በእርግጠኝነት ስልክህን ያውቁታል። ማን ጉዴ ፈላው? አንዱን ልጅ አይቼዋለሁኝ እንደዚህ ስላልኩ አንዱን ልጅ አይቼዋለሁኝ። ቆይ ሰው አልነበረም ሲደበድቡ? ይናል ምን ሰው የለም? ሰው አልነበረም አይደለም አድርገናል ብሎ እኮ የሆነ መኪና ውስጥ ሲገባ አይቻለሁኝ። አሁን መኪናውን እሱን መናገር ማለት ልጁ ማን እንደሆነ መናገር ነው። ካወቁስ እዛ አካባቢ እንፈልጋቸውስ ለፖሊስ አመልክታል? ፖሊስ ጋር እናመልክታለን። መኪናው 7 ሰው የሚይዝ መኪና ነው። እሺ ቢያንስ እሺ መኪናው ይዤ ልምጣ እና ነው እንደምን ወይ ወደዚህ ጠጋ አድርጊልኝ እኮ። እሺ ጠጋ አድርግ። ቆይ አንዴ ምን ሆስፒታል ሄጃለሁ እኮ ሆስፒታል እኮ መተንካት ነበረብህ እኮ። በጣም እኮ ትክክል እኮ አይደለም። ትክክል አይደለም። እዚህ መምጣት አልነበረብህም እኮ ጆ። ይሄ ለጭንቅላቴ ራጅ ነው ምንድነው ምናምን አንስተውኛል እኮ። ለማንኛውም አንተ ወይስ አካባቢ ተውና ወደ ሆቴል ምናምን ማረፍ ብለውኛል። እረፍት አድርግ ካሉክ ለምን መጣ? እንደዚህ እያነከስክ ለምን መጣ? የዛ ቤት መሄዱ ለሱም ሪስክ ነው። ገባህ አይደል? የሆነ ሆቴል ምናምን ሊያዝለትና እዛ ይቀበል። እሺ ሆቴል ነው ያዝልክ። እሺ ተነስሽ መኪና ውስጥ ግባ። አሁን ብቻዬን የትም መሆን አልችልም። አሁንም ሊወጡብኝ ምን ያህል ምግብ በልተህ እኮ ሆቴል እነሱ ማያውቁ እኮ ቤት መሄድህ እኮ ነው ትክክል ነው። ሆቴል አስገባ። ለምንድን ነው እንደተብላችሁ የምታውቁት? አንቺ ምን አባሽ ሆነሽ ነው? ምንድን ነው የምትፈልጊው? አንቺ ምንድን ነው የምትፈልጊው? ቆይ ምን ልጁ ልገሉት ነው? ልጁ ልገሉት ነው? አንቺ እንደዛ ያለክሽ አይደል? እኔ ኧረ እኔ የማውቀው ነገር የለም። እንዴት የማውቀው ነገር የለም ማለት? አንተን ለማውራት ነው የመጣሁት። የማውቀው ነገር የለም። ምን ድረስ ምንድን ነው የምታደርጊው? ላይ ስትብኝ ነበር ማታ። አንቺ ለምንድን ነው የምትዝትብህ? አንቺ እንዳትነኪኝ እንዴ! አንቺ ምንድን ነው የምትይው? ቆይ እረፍ ያብሰላ። ምንድን ነው የምትይው? ልጁ ልገዩ ነው እንዴ? አንቺ ልጁ አይገባህም። ምን ያርጋችሁ? ልጁ እሺ ምን አርጋችሁ? ምን ሆነሽ ነው? እንዴት ማለት እኔ አይደለሁም። እና ማን ነው እንደዚህ ያደረገው? ማን ነው እንደዚህ ያደረገው? ኧረ እንደማታውቂያቱኝ አታስመስይ። አንቺ ዝም በይ። ጭራሽ ቆሻሻ ወይኔ መያዝ። ኧረ በእግዚአብሔር ያብስራ፣ በእግዚአብሔር በቃ እነዚህ ነገሮች እኔ ጨርሰዋለሁ። ይሄ ስልኬ ማለት ነው በእርግጠኝነት ታውቀዋለህ። በቃ አንቺ እሱን ታዩ። እሷ እንደዚህ እንዳታወራት አወራታለሁ። ያብስራ ምን ተዋት፣ ችግር የለውም ተዋት። ጆ ብቻ በሰላም ሄድ። እኔና አንቺ ጨርሰናል። ችግር የለውም። የእናንተ ጉዳይ በህግ ነው። ሄዱ። ደስ ይለኛል። አንተ ስራት ነው። አንተ ጆ እና ማን ይመጡ? ቆይ ደህና ነህ? እሺ ምን ነው? እሺ ማን ነው? አንቺ ለምን የምታውቂው? ታደለሽ ምን ተሞዳ? ምንድን ነው የምታወሪው? ኧረ በእግዚአብሔር ልጁ ታውት። በቃ ቀጣይ ለምን ከኛ ጋር አታወሩም? እኔ አይደለሁም። አይገባሽም። እና ማን ነው? እኔ ምን አቅልሻለሁ?
እንዴት ነው ማን ነው ትለኛለች እንዴ? ካንቺ ውጭ እንደዚህ ነገር የሚያደርጋል እንዴ? ህይወታችሁ ውስጥ የገባችሁ እኮ እናንተ እኮ ናችሁ። ጠይቀው መጀመሪያ ተረጋጊ። ዝም ብለህ ያቢ አታውራኝ። በስርዓት ነበር አወራኝ። ቆይ እንዴ ተረጋጉ። ሴት ልጅ ናት። ተረጋጉ። ቆይ አንዴ ሰው ሲያወራሽ እንኳን በስትክክል መልሽ። አንቺ ለምበስ እሺ ጆ እንደዚህ ሆነ። አንቺ እንዴት መጣሽ እዚህ? አንቺ እንዴት መጣሽ? ምን አገባሽ? ነግሬሽ ነበር እኮ ሌላ ሰውም አለኝ እኮ ለምን በእኛ ምክንያት እንደዚህ አይነት ነገሮች ትከቱታላችሁ? እኔ አይደለሁም ያንቺ ፋኖችም እንደዛ አድርገዋል እያለ ነበረ ሲዝቱብት ነበር። ማን ናቸው ሰፋኖች? ስርዓትሽ ነሽ። ወደ ያኔ ፋኖች እንደዛ አያደርጉም። ስርዓትሽን ያዢ። ጠይቂው፣ እሱን ጠይቂው። ሊያስፈራሩሽ ይችላሉ ግን ምንም አያደርጉም። እነሱ ምንም አያደርጉም። ምን ያውቃቸዋል? እኔ እሱን አታክ ማድረግ አልችልም። ታውቂያለሽ ምን አደረገኝ ብዬ ነው አታክ ማድረገው? ትናንትና ምን ነበር የተባባልነው? አለቃ አይደለም ነበር ጆ ለምንድን ነው የምትወሽው? ስትይ ነበር። ይኸው አደረግሽ አይደል? ይመች ቻው ተባብለን አይደል? ጨረስን። አትቀጥሉም እኮ ይኸውልሽ፣ እኛ እኮ ሰላማችንን ስለምንፈልግ ነው እኮ በዚህ መንገድ እኮ አትቀጥይም እኮ በዚህ መንገድ አትቀጥይም ነው የምነግርሽ። ሰላማችንን ስለምንፈልግ ነው ዝም የምትባየው። ገባሽ አይደለ? ነግሬሃለሁ እኮ እኔም ዝም ብለው አሁን ማቶጪ ከሆነ ከእናንተ በላይ መሆን ይችላል። እኔ ከአንተ ጋር ለማውራት ነው የመጣሁት። ምንድን ነው ከኔ ጋር እዚህ እንዳለም አላውቅም። እኔ እዚህ እንዳለ ወሬ አለ ከኔ ጋር ምንም ማጨረሽ ጉዳይ የለም። እኔ ጋር ጠገብ ምን እንዳለ እሱን ችግር የለውም። እኔ ልጅ አይኔንም ማተም ከዚህ በኋላ ግን ልጁን እንዳትገባ እናንተ ይኸውልሽ፣ የገባችሁበትን ጉዳይ እራሱ ትጨርሳላችሁ። እኛ ይመለከታል። እኛ ህይወት ውስጥ እንዳትገባ ጆ መኪና ውስጥ እንግባሽ። አንተ ህይወት የገባሁት እኮ ማውራት ያለብን ነገር ስላለ ምንም የምናወራው ነገር የለም። እዛው ሂጂ በእናትሽ። ምንም የምታወሪው ነገር የለም። እሱ ችግር የለውም። ለዛ ብለህ እኔን ታዋራኝ አትችልም። እኔ ጋር የምታወሪው ነገር የለም።